የአሜሪካ ጦር ሌሊቱን በኢራን ላይ ራሱን የመከላከል ጥቃቶችን መፈጸሙና ወደ ባህረ ሰላጤው አገሮች እንዲሁም ወደ መርከቦች የተተኮሱ የባሊስቲክ ሚሳይሎችና ድሮኖችን ማክሸፉን አስታውቋል። ፑቲን በዩክሬን ጉዳይ አሁንም ያለ አንዳች ስምምነት ጸንተዋል። ነገር ግን በሩሲያ ውስጥ ስለ ጦርነቱ የሚነሳ የህዝብ አስተያየት እየተቀየረ መሆኑም ተሰምቷል። ሰላም ጤና ይስጥልኝ። እኔ ክስተት ነኝ ከአውደ ክስተት ሚዲያ። ዛሬ እንደተለመደው በዓለም አቀፍ መድረክ የተከሰቱ እጅግ አነጋጋሪና ትኩስ መረጃዎችን እየላችሁ ቀርቤያለሁ። በሁለቱም ሀገራት መካከል አዳዲስ የጦርነት ጥቃቶች የተሰነዘሩ ሲሆን የኢራን ሰው አልባ አውሮፕላኖች ከኩዌት አየር ማረፊያ መመታታቸውም ተሰምቷል። ዝርዝር መረጃውን አብረን እንመለከታለን። አሜሪካና ኢራን አዳዲስ ጥቃቶችን ሲሰነዘሩ ኩዌት አየር ማረፊያ በኢራን ድሮኖች መመታቱን አስታወቀች። የአሜሪካ ጦር ሌሊቱን በኢራን ላይ ራሱን የመከላከል ጥቃቶችን መፈጸሙና ወደ ባህረ ሰላጤው ሀገሮች እንዲሁም ወደ መርከቦች የተኮሱ የባሊስቲክ ሚሳይሎችና ድሮኖችን ማክሸፉን አስታውቋል። የአሜሪካ ማዕከላዊ ኢድ ሴንቲኮም እንደገለጸው በሆርሙዝ ወሽመጥ ላይ በሚገኙ ቀሽም አይስላንድ ላይ የተፈጸሙ ጥቃት ኢራን በመካከለኛው ምስራቅ ለመሰንዘር ለመሞከረችው ጥቃት የተሰጠው ምላሽ ነው ተብሏል። ሴንቲኮም አክሎም ኢራን 2 ሚሳይሎችን ወደ ኩዌት 3 ደግሞ ወደ ባህሬን በተኮሰች ቢሆንም ሁሉም በአየር ላይ መበተናቸውን ወይም መክሸፋቸውን ገልጿል። በሌላ በኩል ኢራን በበኩሏ ሚሳይሎችንና ድሮኖችን መጠቀም በአንድ የቀጠናውን ሀገር ውስጥ የሚገኙ የአሜሪካ ጦር ሰፈሮችን፣ ሄሊኮፕተሮችን መምታቷን የአጸፋ እርምጃ ነው ስትል ገልጻለች። በኩዌት በደረሰ የድሮን ጥቃት በዓለም አቀፍ አየር ማረፊያ ጨምሮ በተለያዩ ህንጻዎች ላይ ጉዳት የደረሰ ሲሆን የሀገሪቱ የውጭ ጉዳይ ሚኒስቴር እንደገለጸው በአደጋው የአንድ ሰው ህይወት ሲያልፍ ሌሎች በርካቶች ደግሞ ቆስለዋል ብሏል። የኩዌት መከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ሳውዲ አብዱልአዚዝ አልኦታይቢ ጥቃቱን የኢራን ወንጀል ጥቃት ሲሉ የኮነኑ ሲሆን የውጭ ጉዳይ ሚኒስቴሩ ደግሞ የዲፕሎማቲክ ተልእኮዎችን ጨምሮ መሰረተ ልማቶችን መውደማቸውን ገልጿል። የአሜሪካው ሴንቲኮም በሼክም ደሴት ላይ የተፈጸመው ጥቃት የኢራን የምድር ላይ ወታደራዊ መቆጣጠሪያ ጣቢያ ኢላማ ያደረገ መሆኑና በክልሉ ውሃማ አካላት ላይ በህጋዊ መንገድ ሲጓዝ የነበረው ሲቪል መርከበኞች ላይ የተጣቁ 3 የኢራን የጥቃት ድሮኖችን መጣሉን አስታውቋል። ከዚህም ቀደም ሴንቲኮም ከሚያዝያ 13 ቀን ጀምሮ በሆርሙዝ ወሽመጥ ላይ የጣለውን የባህር ኃይል ከበባ አካል በማድረግ ወደ ኢራን በመጓዝ ላይ የነበረችና ጭነት ያልነበራት አንዲት የነዳጅ ጫኝ መርከብ በመምታቱንና ከጥቅም ውጭ ማድረጉ ገልጾ ነበር። መርከቧ የቦትስዋና ሰንደቅ ዓላማ የያዘች መሆኗንም ታውቋል። የኢራን ኢስላማዊ አብዮት ጥበቃ ጦር IRGC በበኩሉ በሆርሙዝ ወሽመጥ ደህንነት ላይ መስተጓጎል መፍጠር ለአጥቂው የአሜሪካ ጦር ከባድ ዋጋ ያስከፍላል ብሏል። የአሜሪካና የኢራን ተኩስ አቁም ድርድር ባለፈው ሳምንት መጨረሻ ላይ ሳይሳካ መቅረቱ ተከትሎ ነው ይህ ጥቃት የተፈጸመው ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ተቺዎቻቸውን ተረጋግታችሁ ተቀምጡ ያሉ ሲሆን ኢራን በእውነት ስምምነት መፍጠር ትፈልጋለች፣ ስምምነቱም ለአሜሪካ በጣም ጥሩ ይሆናል ብለዋል። የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ ትራምፕ የሆርሙዝ ወሽመጥና ከኢራን ከፍተኛ የበለጸጉ የዩራኒየም ማስወገድን በተመለከተ በስምምነቱ ውል ላይ ማሻሻያ እንዲደረግ ጠይቀዋል። ሆኖም ሰኞ ዕለት የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል በቃሂ ይህ በጠረጴዛ ዙሪያ የቀረበ አጀንዳ ለመሆኑን ገልጸው ዋሽንግተን ሁል ጊዜ ሐሳቧን እንደምትቀያየርና አዳዲስ ተቃራኒ ጥያቄዎችን እንደምታቀርብም ካሰዋል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ማክሰኞ ዕለት ለኮንግረሱ እንደተናገሩት ተደራዳሪዎች የኢራን ማዕቀብ እንዲነሳ የጠየቁ የኒውክሊየር ፕሮግራማቸው ላይ ጋር በተያያዘ በቅድመ ሁኔታ ላይ ተመስርቶ ብቻ እንደሆነም ገልጸዋል። የተወደዳችሁ የአውደ ክስተት ሚዲያ ቤተሰቦች የአሜሪካና የኢራን ጦርነት ውጥረት ዓለም የነዳጅ መስመርና የቀጠናውን ሰላም በእጅጉ ስጋት ላይ ጥሏል። ድርድሩ ውጥረት ውስጥ በገባበት በዚህ ወቅት ጉዳይ ወዴት ያመራ ይመስላችኋል? ሐሳባችሁን በኮሜንት አንጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረጋችሁ እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። እኔ ክስተት ነበርኩኝ። ሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።